ከዚህ በኋላ ፕራይም ሚኒስተር አብይ አህመድ ጭንቅላትህ ያለ ሴት መኖር አይችልም። ከምሬ እኮ ነው። ለምን ዓለምን እንደሚገዙት ሌሎች ፕሬዚደንቶች በራስ ጭንቅላት ለምን አትኖርም? ዝም ብለህ እያነካካህ ምናምን አንድ ሴት እያነካካህ እምሷቂጧ ከዛ ደግሞ ነጭ ብር ሰጣት። ከዛ ደግሞ የተለያየ አርት እየሰጣ የፈለግከውን ቅርጻ ቅርጽ የሰጠ ብቻ ሆነ በብዙ አንግል ተሽከረከርከኝ። ከእንቅልፌ ሁሉ ስነቃ ሰዓት ቁጥር ሄደህ ትገላለህ። ያንን ሁሉ ልነግርህ እችላለሁ እኮ ፕራይም ሚኒስተር። እና ምገርመኝ ለምን ያለ ሴት መኖር አትችልም? ለምን አትችልም እንዴ? አሁንስ ዓለምን ሊስቅብህ ነው። እኔ ከተነሳው ከሰይሙት ዓለም ሁሉ ይስቅብሃል። በቃ ለምን በጭንቅላት አትመራም? ስለ ኢንቨስትመንት፣ ስለ ኑሮ፣ ስለ እንደመለስ እንደ ሌሎች ፕሬዚደንቶች እንዴ አንተ ምን ነው ሴትም ሶስት ወጣፍክ? እየከሰስክ እያካሰስክ መኖር ለምን አማረ? ምን አይነት ንግድ ነው ያዝከው? ሁለተኛ ድድብና በዓለም እየገለጽከው ነውና በሳይንቲፊክ እንመጣለን። የኔ ቆንጆ እሺ። ለማንኛውም በተቻለ መጠን ሴት ልጅ ውጣ ከቤቴ ካለችህ አንድ መንግስት ሆነህ እፍረት ይውረስ። የኢትዮጵያ ሕዝብን ያሳፈርክ ሰው ነህ አንተ። ምክንያቱም በጭንቅላት መምራት አትችልም። አንተ የአንድ ሴት ህይወት ውስጥ ተለጥፈህ ነው ሀገር መምራት የምትፈልገው፣ እየነካከስክ ምናምን እንደ አውሬ። አውሬው ሆይ አሁንስ ደግሞ ምንን ተነክሰኝ? ድድብና ያንተ የትራምፕ ምናምን ድራማችሁ ባናና ምናምን ምናምን የሆነ ቅራቅንቦ ቆሻሻ እንደዚህ እየሆናችሁ ዓለምን በሙዝ በምናምን ኢቨን ፍሩቶች እንኳን ምግቦች እንኳን በሰላም መኖር አልቻሉም። እና በጣም ጋርቤጅ ጭንቅላት ነህና እባክህ ተፋታይ ማለት ዘላለምን ያንተን አልፈልግም። ያንተን ፖለቲካ የገማ ፖለቲካ አልፈልግም። ብቻዬም ሆነ ከቤት ይወጣልኝ። ኤቭሪ እንቅስቃሴን ቤቴ ውስጥ እየተመለከትክ እዛ ሄደህ ጥሩ ጥሩን ነገር ተለቃቅማለህ፣ መጥፎ ነገር ግን ትተፋለህ። ለማንኛውም ወንድሜ ከቤት ይውጣ።